ዛሬ በአይናችን አይተናል። ብዙ ማህበር አቃለው እንደዚህ ወስዶ የሚያሳይ የለም። አድካሚው ማለት ስራውን መጀመሩ ነው። ስራው ከተጀመረ በኋላ የማይወጣ አቀበት የለም ብዬ ነው ማምነው። እንደኔ ነማል ሪል ስቴት እየሰራ ያለው በጣም የሚገርምና ይበል የሚያሰኝ ነው። እዚህ ጋር ያየነው ነገር ብሩ የት እንዳለ በተግባር ያየንበት ነው የመጀመሪያ። አሁን ያየናቸው ሳይቶች በጣም ቆንጆ ናቸው። አንደኛ እኔ ያየነው የታዘብነው ነገር ቢኖር እጅግ ጠንካራና ብልህ የሆኑ ባለሙያዎች አሉ። በባለሙያ የሚታገዝ መሆኑን ያስታውቃል። ከአረብ ሀገር ያለ ሰው አልፎለት አይደለም አረብ ሀገር የሚሰራው። ስለዚህ 100 ብር አካውንት ላይ የሚቀመጥ ብር ካለ ገፋ አድርገን እንክፈለው ያለውን ብር ማለት ነው። ዛሬ እኔ ይሄን መጥቼ ከአርሶ አደሩ ክፍል ይሄን እድል ማየቴ በጣም ደስ ይላል። ይሄን ራሱ ማየቱ የሰራችሁትን ስራ ያደረጋችሁትን ሁኔታ ማየቴ እኔ በጣም ትልቅ ነገር መስሎ ይታያል። ምርጥ ነው። በጣም የሚያስደስት ነው። መጨረሻውን ያሳምረው። እናንተም ያቀረባችሁት ነገር በጣም ተደስተንበታል። በአሁን ሰዓት ላይ ያው እንኳን ያለም ይሄን ሂደት ለማካሄድ አይደለም መታወቂያ ለማሰራት እንኳን በመንግስት መስሪያ ቤት ትንሽ ከበድ የሚልበት ሰዓት ላይ ነው ያለነው። ግን ይሄ በአጭር ጊዜ ተራዘመ የምንልበት ጊዜ አይደለም። በአጭር ጊዜ ይሄ በማሳካቱ እኔ በጣም ነው ከአቅሜ ደስታዬን ለመግለጽ እንፈልገው። ያው ጠንክረን ከጎናችሁ ቆመንኛ ደግሞ ይሄን ነገር ከግብ ማድረስ አለብን ብዬ ነው የማስበው። የሚፍረከረኩቶችና ወንድሞች መጠንከር አለባቸው። በቃ አላማቸውን ከግብ ማድረስ አለባቸው ብዬ ነው የማስበው። አሰላሙ አለይኩም። ደስ ያላችሁ እዚህ ቦታ ላይ የተሰበሰባችሁበት ቦታ የእናንተ ንብረታችሁ ነው፣ ሀብታችሁ ነው፣ ሴታችሁ ነው። ይህንን የዛሬውን ቀን ለማየት ምንም እንኳን ጊዜው አጭር ቢሆንም እጅግ በጣም በርካታ ፈተናዎችን አልፈናል፣ ውጣ ወረዶችን አልፈናል። እነዛ ውጣ ወረዶችና ፈተናዎች ምንድናቸው የሚሉትን የምንነግራችሁ ይሆናል። ፕሮግራማችንን በቀጥታ እንጀምራለን። የመክፈቻ ንግግር እንዲያደርግልኝ የስራ ባልደረባችን የነማል ኢንጂነሪንግ ካምፓኒ ባለቤትና ስራ አስኪያጅ እጅግ በጣም ብዙ በርካታ ውጣ ወረዶች ያለውን ይህን የመናፈሻ ሳይት በማስጨረስ በኩል ብዙ ልፋት የለፋ ነገ ከነገ ወዲያ ሀገራችን በብዙ መልኩ በልማት ውስጥ የምትጠብቀው እዚህ ብቻ ሳይሆን አዲስ አበባም ጭምር ትልልቅ ግዙፍ ፕሮጀክቶችን እየጀመረ ያለ ወጣት ባለሀብት ነው፣ ኢንጂነር ነው። ኢንጂነር አሊ ሰይድ ወደ መድረክ ይመጣና የመክፈቻ ንግግር ያደርግልኛል። ባካችሁ ሞቅ ባለ ሞራል ሸኙልኝ ኢንጂነርን። እንደምን ዋላችሁ። በመጀመሪያ እንኳን ደስ ያላችሁ እንኳን ደስ አለን ለማለት እወዳለሁ። ነማል ኢንጂነሪንግ ላለፉት 10 ዓመታት በዚህ በኮንስትራክሽን ዘርፍ ላይ ከህንፃ ዲዛይን፣ የአፈር ምርመራ፣ የኮንስትራክሽን ማማከር እንዲሁም የግንባታ ስራ ላይ ላለፉት 10 ዓመታት ደሴና አካባቢውን አዲስ አበባ ጨምሮ ብዙ ስራዎችን ስንሰራ ከርመናል። ይህ ማህበር ቤት ግንባታን ደግሞ ባለፉት 6 ወር ጀምረን ብዙ በማህበር ቤት ጋር ተያይዞ ያሉ ችግሮችን በደንብ ጥናት ካደረግን በኋላ ምን አይነት መፍትሄ መቀመጥ አለበት የሚለውን ጥናቶችን በደንብ ካደረግን በኋላ ወደዚህ መተናል። ይሄ ካምፓኒ ከ30 በላይ የስራ እድል የፈጠረ ሲሆን ቋሚ የስራ እድል የፈጠረ ሲሆን እንደ ካምፓኒ በትልልቅ አገራችን ከመኮራባቸው የፋይናንስ ምሁራኖች የሚመራ ትልቅ ተቋም ነው። የፋይናንስ አማካሪ ያለው ነው። በማርኬቲንግ ዘርፉ ላይም ደግሞ እነዚሁ የምታውቋቸው ወንድሞቻችን አህመድ ወሎና ሙሃጅሩ አህመድ አቡ ከውሰር አብረውን እየሰሩን ይገኛሉ። ብዙ ቴክኒካል ቲሞች አሉ። ይሄንን ነገር መናፈሻ ላይ የምንሰራው በከተማችን ትልቅ የሆነውን ግንባታ ነው። ከተማ አስተዳደሩም እኛም በትኩረት የምንሰራውና ትልቅ ቦታ የምንሰጠው ፕሮጀክት ነው። በቅርቡ ደግሞ እዚህ ላለ አባላታችን ቅድምም ወንድሜ ሙሃጅሩ ገልጾታል፣ ያለቀ ቤት ለተጠየቀ በኢትዮጵያ ታሪክ ለመጀመሪያ ጊዜ ሆነ ከባንክ ጋር ያልተገናኘ 60% ከፍሎ 40% በየወሩ የሚከፍልበት ገብተው ያለቀ ዛሬውኑ ገብተው የሚኖርበት ለ15 አባወራ ቄራ ላይ እየሸጥን እንገኛለን። ይሄንን እድል ስንሰጥ ዩኒቨርሲቲ ሀይቅ ወይም እዚህ መናፈሻ ሳይት ላይ ያለ ማንኛውም አባላቶቻችን ዘመዶቻቸው እነሱንም ሆኖ መጠቀም የሚፈልግ ካለ በልዩ ሁኔታ የ5% ዲስካውንት አድርገን እየሰራን ነው የምንገኘው። አሁን በቅርቡ ደግሞ በዚህ 2-3 ወር ውስጥ ለእናንተም ለተለያየ ለማህበረሰባችን የምናበስረው ትልቅ ከፋይናንስ ተቋሞች ጋር አግሪመንት አድርገን በአጭር ጊዜ ውስጥ በ2 ዓመት ውስጥ የቤት ባለቤት የምትሆኑበትን ፕሮጀክት ይዘን እየመጣን ነው።
ዛሬ አክብራችሁን ጥሪያችንን እዚህ ስለተገኛችሁ አመሰግናለሁ። እሺ ኢንጂነርን እጅግ በጣም አድርጌ አመሰግናለሁ። እንደተነገረው ካምፓኒያችን ነማል ኢንጂነሪንግ አገሪቱ ላይ ያሉ ከሚባሉ የፋይናንስ አማካሪዎች ውስጥ አንዷ የሆነችው ዶክተር ሀውለት አህመድ የነማል ኢንጂነሪንግ ፋይናንስ አማካሪያችን ናት። ባለፈውም እዚህ ደሴ ሉሲ ላይ ለደሴና አካባቢው ማህበረሰብ የፋይናንስ እንቅስቃሴ ምን መምሰል አለበት፣ ከዘመኑ ጋር እንዴት ነው ዋጅቶ መንቀሳቀስ ያለበት የሚለውን ስልጠና ሰጥተናል። ይሄ በሀገራችን ታሪክ በዚህ በዞናችንም ታሪክ የመጀመሪያ ሊያስብል የሚችል ነው። ኢንጂነር አሊ እንደተናገረው በጣም በርካታ የፋይናንስ ተቋማት ጋር የመግባቢያ ሰነዶችን አቅርበው እኛም አቅርበን በቅርቡ የምንፈራረማቸው ነገሮች አሉ። በጣም በብዙ ርቀት እየሄድን ነው። አልሐምዱሊላህ እንደተናገረው ምንም አይነት የባንክ ንክኪ ጋር ሳይኖር ለ15 አባወራዎች ያዘጋጀነው ቤት አለ። ይሄ እንደ ቀላል የሚታይ ነገር አይደለም። ራሳችንን መስዋዕት አድርገን ነው። ምክንያቱም 40% ከ2 ዓመት በኋላ ገንዘቡ ተለቃቅሞ ሲመጣ የኢትዮጵያን ገንዘብ እያያችሁት ነው። የዶላር ምንዛሬን ተከትሎ ነው የሚወርደው። ለኛ ምንም ማለት አይደለም፣ ትርፍም አይኖረውም። ግን ቢያንስ በተለይ ደግሞ የኛ ከስተመሮቻችን አረቡ ዓለም የሚኖሩ ስለሆኑ አብዛኛዎቻቸው ተወካዮችም እዛ ያሉ ልጆች ስለሆኑ እኛም ረጅም ዓመት ስለምናውቀው ይሄንን አካባቢ እዛ ያሉ እህቶች ቢያንስ ነገ ከነገ ወዲያ መጥተው የሚገቡበት የሚያርፉበት አንድ ጥሪት ይኖራቸው በሚል ነው ይህን ዋጋ እየከፈልን ያለ ነው። ይህን በማድረጋችንም እጅግ በጣም ደስ ይለናል። ነማል ኢንጂነሪንግ በአፈር ምርመራ፣ በዲዛይን ቁጥጥር፣ በማማከር ስራዎች ሰቆጣን ጨምሮ አፋርን ጨምሮ በዚህ በደቡብ ወሎ ዞን እንደዚሁም ደግሞ የደሴ ከተማ አስተዳደር ጽሕፈት ቤትን በማደሱ በኩል ከፍተኛ ሚና እየተወጣ ያለ በስሩ በሳል ኢንጂነሮችን ያካተተ ወደ 30 አካባቢ የሰው ኃይል ያለው 2 ቢሮ አለን። አንደኛው ፒያሳ ነው፣ አንደኛው እዚህ ጀርባችን ላይ ያለው ነው። 2 ቢሮ ይዘን ከ30 በላይ የሰው ኃይል ይዘን እየተንቀሳቀስን ነው። ከዚህም ባሻገር ኮምቦልቻ ላይ የሚሰሩ ባለ 5 ኮከብ ሆቴሎች የዲዛይን ስራ እንደዚሁም የማማከርና የቁጥጥር ስራውን የኛ የነማል ኢንጂነሪንግ ቲም ነው የሚመራው። ስለዚህ እጅግ በጣም ደስ ይለናል። መሪ ቃላችንም ነማል ኢንጂነሪንግ ቃል በተግባር ነው። እኛ ጋር ስትመጡ ያው በእርግጠኝነት ታተርፋላችሁ። እዚህ አካባቢ ያለው የተለመደው ትሬንድ አለ። ያንን በተለይ ማህበር ጋር ተያይዞ የሚነሱ በጣም ብዙ በርካታ ነገሮች አሉ፣ መጓተቶች አሉ። እነዛ ነገሮች ሰብረን ለመውጣት ዋጋ መክፈል ስላለብን ነው ቤተሰቦቻችንን ትተን እዚህ አዲስ አበባ ኦልሞስት ሁላችን የምንኖረው ከአዲስ አበባ መተን ላለፉት 6-7 ወራቶች ማለት ይቻላል እዚህ ነው እያሳለፍን ያለ ነው። ግባችንን እየተነሳንበትን ዓላማ እስከምናሳካ ድረስ ይሄ ይቀጥላል። ወደ ወንድሜ አህመድ ኢብራሂም ሪፖርት ከመግባቴ በፊት እስኪ ምናልባት ዘግየትን ብለን ስለጀመርን እዚህ ቡና አለ። አሜን ኮፊ እዚህ ጋር የቡና መስተንግዶ ሊያደርጉልን ተዘጋጅተዋል። ከመሃላችሁ እንደ ወሎ እንደ ባህላችን አንድ ሰው ዱዓ አድርጎ ቢጀምርልን ቡና እየጠጣን የወንድሜን አህመድን ሪፖርት እንሰማለን። በተለይ የመናፈሻውን ሳይታችንን ምን አይነት ውጣ ውረዶች እንደነበሩና ከየት ተነስተን የት እንደደረስን የሚያሳዩ ነገሮች ናቸው። እንግዲህ አሜን ኮፊ ቲሙ እዚህ አለ። አንድ ሰው ምርቃን ቢስሚላሂ ረህማን ረሂም በኸይር እነሱም የሚያስረክቡ አላህ ያድርጋቸው። ልጆቻችን ሆኑ እህቶቻችን የሚኖሩበት አላህ ያድርገው። እናመሰግናለን። ባረከላህ። እንግዲህ ወደ ሪፖርቱ ነው የሚሄደው። እዚህ ጋር ያለው ይታያችኋል። ይሄ ለሁላችሁም የማይታየው አለ። እንደዚህ ላድርገው መሰል። ይሄ ካርታችሁ ነው። እንኳን ደስ ያላችሁ። እስኪ ሞራል በደንብ ይሄን ለማግኘት ብዙ ዋጋ ከፍለናል። እንደምትመለከቱት ነጃት አሊና ጓደኞች የሚለው በማህበራችን ስም ካርታችን ይሄን ይመስላል። ይሄንን ያለፍንበት ውጣ ውረድ ምናልባት በኋላ ጊዜ ካለን እናያለን። ወንድሜ አህመድ ኢብራሂም ወደዚህ መጥቶ እስኪ በተለይ ያለፈው ሚያዝያ አካባቢ ነው ይሄንን ፕሮግራም ላውንች ያደረግነውና ከዛ ጀምሮ እስከ ዛሬው ዕለት ድረስ ያሉ ነገሮችን አጠር አድርጎ ሪፖርት ያቀርብልናል። አህመድ ኢብራሂም ወደዚህ። በመጀመሪያ እንግዲህ ይሄ ሳይት ቦታውን ከማመቻቸት ከመፈለግ ከዛ ነው የምንነሳው። ብዙ ጊዜ በማህበራት ወይም ደግሞ ባሉ አካሄዶች ለየት ብለን የመጣ ነው። ነማል ሪል ስቴት እና ነማል ኢንጂነሪንግ ይህንን ሀሳብ ሲያስብ 2 ነገር ነው ይዞ የመጣው፣ ሪል ስቴት ፕላስ ማህበር፣ ሁለቱም ባንድ በማድረግ የተሻለ አጠቃቀሞችን በመጠቀም
ሁለቱን ማች አድርገን በማህበር ታሪክ ለመጀመሪያ ጊዜ ቦታ አመቻችቶ በተለይ ደግሞ ይሄን የመሰለ አይን የሆነ ቦታ እስቲ እንደው ለዚህ ቀን በቅታችሁ ይሄንን የመሰለ ቦታ ስላገኘን አንድ ጊዜ ሞራል። ደሴ 3 አደባባዮች አሏት። አንደኛው ቧንቧ ነው፣ መሃል ላይ የሚገኘው መናፈሻ ነው። ሌላኛው ደግሞ የጥንቱ አሁን እንኳን እያረጀ ነው የፒያሳው ነው። እንግዲህ ሁለቱ አደባባዮች መካከል የሚገኝ አደባባይ ላይ ያለ ቦታን ህዝብ ይጠቀም፣ ይሄንን ለባለሀብቶች ሳይሆን ሁሉም ማህበረሰብ እንዲህ አይነት ወሳኝ የሆነ ቦታን ያገኝ በማለት ነማል ይሄንን ሐሳብ ይዞ መምጣቱ እጅጉን የሚገርም ነው፣ የሚደንቅ ነው። ዛሬ ላይ እናንተም እዚሁ ቦታ ላይ ተገኝታችሁ ቤቶቹ ፈራርሰው ስታዩት ያው እጅግ በጣም ሰፊ ነው ቦታው። እስቲ ቦታውን እንዴት አያችሁት? መጀመሪያ ሞራል ፈልጋለሁ። እሺ እንግዲህ ይሄን ያህል ካልኩኝ ወደ ሪፖርት እንገባለን። ያው እንደሚታወቀው ይሄንን ሳይት ለማህበረሰባችን ለመጀመሪያ ጊዜ ያስተዋወቅንበት ወይም ለሽያጭ ያቀረብነው ሚያዝያ 20 2017 ነው። ነማል ኢንጂነሪንግ በደሴና አካባቢው እጅግ እውቅና ያለው እንዲሁም ደግሞ ታማኝ ድርጅት እንደመሆኑ እንዲሁም እኔና ሙሃጅሩ መሐመድም በተለይ ደግሞ በአረቡ ዓለም ወይም በተለያዩ ኢሮፕና አሜሪካ ያሉ በርካታ ወዳጆች ከኛ ጋር ያለው ኮሚኒኬት የፋሚሊ ኮሚኒኬት እንደመሆኑ ይህንን ቦታ በ20 ለሽያጭ ወይም ደግሞ ለማስታወቂያ አቅርበን በ21 ሸጠናል። እጃችሁን ላደክመው ነው ዛሬ። እንግዲህ ከሚያዝያ 20 ጀምሮ ለተከታታይ 2 ወር ከ15 ገደማ ሽያጮችን እያከናወንን በወሎና አካባቢው በታሪክ ማህበራቶች ብዙ አሉ። ብዙ ማህበራቶችም በየጊዜው ይመሰረታሉ። ነገር ግን የኛ የምንሄድባቸው አካሄዶች፣ የምንይዛቸው ቦታዎች እንደገናም ደግሞ በዚህ አካባቢ ላይ ያለው የማህበረሰቡም ታማኝነት ስላለን ነው በ20 ማስታወቂያ አድርገን ይሸጣል ብለን በ21 ሽያጭ የጀመርነው። የመጀመሪያ ሽያጭ ገዢ የሆነችውም ዛሬ ልዩ የሆነ ሰርፕራይዝ እዚሁ ይኖራታል። ከዛም በመቀጠል እንግዲህ ይህንን ስራዎች እየሰራን ያው ነገራቶች እስኪጠናቀቁ ወይም ደግሞ ሽያጮች እስኪጠናቀቁ ቁጭ አላልንም። እያንዳንዱን ሂደት እየተጓዝንበት ስራዎችን እየሰራን ነው የነበረው። ነማል ሪል ስቴት ከሌላው ማህበራት ለየት የሚለው የራሱ የሆነ የአፈር ምርመራ ባለሙያዎች፣ ማሽኖች፣ የዲዛይን ስራዎች እንዲሁም ደግሞ የኮንስትራክሽን ካምፓኒ ስላለው ነገራቶችን አጠር ያደርገዋል። ከዛም ጋር በተገናኘ እንግዲህ ሰኔ 24 2017 ላይ ለመጀመሪያ ጊዜ እዚህ ሳይት ላይ የአፈር ምርመራ ማሽን አስገብተን የአፈር ምርመራ ስራውን አጠናቀቅን። 3 ቀናትን ፈጅቶብናል። ፕሮጀክቱ እጅግ ግዙፍ ፕሮጀክት ስለሆነ +20 ነው። ምን አይነት ሂደቶችን መሄድ አለብን የሚለውን ቦታዎች እየተቀያየሩ በዚህ ሳይት ላይ 3-4 ቦታዎች በጥልቀት እስከ 30 ሜትር እና 40 ሜትር ድረስ ተቆፍረው የቦታውን የአፈር ሁኔታን ምርመራ አደረግን። ይህንን ምርመራ ወደ ላብራቶሪ ላክን። ላብራቶሪ ከላክን በኋላ ውጤት እስኪመጣ ደግሞ ብለን አልተቀመጥንም። ለየት ባለ ሁኔታ ለየት ባለ አሰራር እዚህ ወሎና ደሴ አካባቢ ለመጀመሪያ ጊዜ በታሪክ በተለይም ደግሞ የደሴ ከተማ የመንግስት አመራሮችም የተደነቁበትን የሾሪንግ ማሽን ደሴ ላይ ለማህበረሰቡም አስተዋውቀናል፣ አርአያም ሆነናል። በዚህም ነማል ኢንጂነሪንግ እንግዲህ ነማል ትልቁን ስራዎች የሚሰራው አዳዲስ ቴክኖሎጂዎችን በማምጣት ወጪን መቆጠብ፣ ጊዜን መቆጠብ ነው። ስለ ሾሪንግ ማሽን ትንሽ እንደው ባነሳ ሙያዬ ባይሆንም ማርኬቲንግ እና ሚዲያ ዘርፍ ላይ ነው ያለሁት። ቢሆንም ግን ሾሪንግ ማሽን ትልቁ ጥቅም የሾሪንግ ስራ ቀድሞ ከተሰራ በርካታ ማህበራት የፍርድ ቤት እገዳ መጣ ሲባል ሰምታችሁ አታውቁም? ያንን የሚያስቀር ነው። ዙሪያውን የሾሪንግ ስራ ወደ ታች እስከ 10-12 ሜትር ድረስ ጥልቀት ተቆፍሮ
የኤሌክትሪክ ፖሎች ተቀብረዋል። ምክንያቱም ጎረቤት ጋር ያሉ ችግሮች፣ ንክኪዎች እንዲሁም ደግሞ አላስፈላጊ ነገራቶች እንዳይመጡ ከወዲሁ ጥንቃቄ በማድረግ ለአንደኛ የጎረቤት ቤት ምናልባት ቢናድ ቢፈርስ ሚሊየን ነው የምንጠየቀው። ይህንን ሪስክ ደግሞ የሚሸከመው ማህበሩ ነው። ያንን ማህበሩ እንዳይሸከም ቀድመን መሰራት ያለባቸውን ስራ መስራት፣ ከዛም በተጨማሪ ደግሞ የፍርድ እገዳ ምን ያህል ጊዜ ይፈጃል እሱንም ታሳቢ በማድረግ ያ እንዳይመጣብን ቀድመን ይሄንን ስራ እንግዲህ የሰራ ነው። ሰኔ 24 አፈር ምርመራ አደረግን። ሰኔ 30 የሾሪንግ ማሽን አስመጣን። እንግዲህ በዚህ ፍጥነት ነው እየተጓዝን የነበረው። የሾሪንግ ማሽን ስራው ቦታዎችም እንዲሁም ድንጋማ ቦታዎች አሉ፣ ማሽኖችም አስቸጋሪ ሁኔታዎች ስለነበረ 15 ቀናትን በዚህ ስራ ላይ አሳልፈናል ማለት ነው። እንግዲህ ይህንን ስራ ስናከናውን የሽያጫችንን 80 እስከ 90% አከናውነን ነው ስራዎችን እየሰራን የነበረው። እጅግ በሚገርም ሁኔታ እነዚህ ስራዎች የሾሪንግ ስራዎች እና መሰል ስራዎችን ከማህበር መዋጮ ወይም ከማህበር እስካሁን ድረስ ሳይቀነስ ከኢንጂነር አሊ አካውንት ወጭ ተደርጎ ይሄ ስራ እንዲሰራ አድርጓል። አንድ ጊዜ ለኢንጂነር አሊ ሞራል ስጡልኝ። በዚህ ታይም በተለይ በዚህ በወሎና አካባቢ የተለመደው የማህበር ብር ተሰብስቦ በማህበር ብር ሌላ ንግድ ነው የሚነገደው። እኛ ጋር ግን እንደምትመለከቱት ዋጋውን ዝርዝሩን ምናልባት ኢንጂነር በኋላ ይገልጽልናል። እንግዲህ ይህን ሁሉ ስራ ሲሰራ ሙሉ ከማህበሩ 1 ብር ተቀናሽ አልሆነም። በዚህ ሁኔታ ነው እየተሰራ ያለው። ይህንን አጽንኦት አድርጋችሁ እንድታውቁት በማሰብ ነው። ይህንን ካደረግን በኋላ ስለ ግንባታ ሁኔታዎችን ነው እንዴት አድርገን ይህንን ግንባታ ከታቀደለት ጊዜ በታች እንዴት እንፈጽመው ወደሚለው ተግባር ነው የገባ ነው። ይህንንም ስናስብ አሁን ያሉ ሂደቶች አሉ። የዋጋ ግሽበቶችን ለመቆጣጠር በርካታ ጉዳዮች አሉ። የነማል ቲም ሙሉ ለሙሉ ወደ አዲስ አበባ መራ። አዲስ አበባ ያለውን የስራ ሁኔታዎች ለማመቻቸት ከትላልቅ የፋይናንስ ተቋማት ጋር ለመነጋገር ስቲል ያው አሁን ላይ 2 የፋይናንስ ተቋማት እኛ ጋር ለመስራት ፍቃደኛም ናቸው። ከፍተኛ ጫናም እያደረጉ አብረን ስራ እንጀምር እንፈራረም እያሉን ያው ሌት ተቀን እየደወሉ ነው። የሚደውሉበትም ዋናው ምክንያት አሰራራችንን፣ ስራችንን ሁሉ ነገር ስለሚመለከቱ ነው። ከዚህ ጋር ተያይዞ እንግዲህ ሙሃጅሩም ቅድም ላይ ገለጽ አድርጎታል። የነጋድራስ የኢትዮጵያ ቴሌቪዥን የልዩ ውድድር ዳኛ የሆነችው ዶክተር ሀውለት አህመድ እንዲሁም እነ ቢጂአይ ኬርን ጨምሮ በዚህ ጉዳይ ላይ ቁጭ ብለን እንዴት ስራውን ባጭር ለመጨረስ ፋይናንስም ደግሞ ሰዎች ሳይቸገሩ ረጅም ዓመት የሚከፍሉበትን አሁን ላይ የተቀመጠውን ምናልባት የተለያዩ ስራዎች ሊሰሩባቸው ይችላሉና የተሻለ ሐሳብ ለማመንጨት የተለያዩ የባንክ ተቋማትን ዋና መስሪያ ቤት በተደረገልን ጥሪ መሰረት ተገኝተን ከዋና ሂድ ኦፊስ ማናጀሮች ጋር ተገናኝተን ሰፋ ያለ ውይይት አድርገን ጥሩ መግባባት ላይ ደርሰናል። ይህንን እንግዲህ ለማከናወን ኦልሞስት ከ15 እስከ 20 ቀናት ያሉ ጊዜያቶችን ተጠቅመናል። በዚሁ አጋጣሚ ምን እንዳሳለፈን እንድታውቁት ነው። ከዛም በመቀጠል ቀጣዩ ስራ የሚሆነው አዳዲስ ቴክኖሎጂዎችን እዚህ ላይ እንጠቀማለን። ምናልባት ቁፋሮው ከጨረስን በኋላ የምትመለከቱት ይሆናል። ለዛ የሚሆን ማሽኖች ሀገር ውስጥ ማግኘት አልቻልንም። ያው እኔም እንደ ድንገት ወደ ውጭ የሚሄድባቸው ፕሮሰሶች ነበሩ። ኢንጂነር አሊ ሰይድን ጨምሮ የነማል ቲሞች ከሀገር በመውጣት የሾርት ከት ኮንክሪት ማሽኖችን ጨምሮ የተለያዩ ማሽኖችን ግዢ ለማድረግ እንቅስቃሴ ያደረገ እንዲሁም ደግሞ የተሻለ ቴክኖሎጂን በመጠቀም የብረት ኮስትን መቀነስ የሚችል አዳዲስ ቴክኖሎጂዎችን መቅሰም ተችሏል ማለት ነው። ይህንን ሁሉ ጥረት ተደርጎ ነው ከዛም ወደ ግንባታ ፕሮሰስ ለማድረግ ወደዚህ ወደ ደሴ የተመለስ ነው ማለት ነው። እንግዲህ እንደሚታወቀው የመንግስት መስሪያ ቤት መቼም ታውቁታላችሁ። እዚህም የመንግስት ተወካዮች ትኖራላችሁ። ፊት ለፊት እያየሁኝ ነው። ትንሽ ፕሮግረሱ ረጅም ነው። አንድ ፊርማ ለማስፈረም 2 ቀን 3 ቀን 4 ቀን እስከ ሳምንት የሚወስድበት ጊዜ አለ። ያንን በጣም አድካሚ የሆነ ጉዞ
አሰልቺ የሆነ ጉዞ እውነት ለመናገር የመጨረሻዋን ቀን እንኳን ላስታውስ። የመጨረሻዋን ቀን ጧት 2 ሰዓት ቢሮ ይገባን ለቁርስ የወጣ ነው 6 ሰዓት ከምናምን ነው። በዚህ ደረጃ ገፍተን ሄደን ነው እንግዲህ 1 ወር ከምናምን የፈጀ ፕሮሰስ አድርገን ሙሃጅሩ መሐመድ ካርታውንም እንዲሁም የማፍረሻና ሌሎች ፍቃዶችን ቅድም ሲያሳያችሁ የነበረው እጅግ በጣም አድካሚና ከባድ ጊዜያቶችን አልፈናል። በዚህ በዶክሜንት ጉዳይ ላይ ይህንን ሁሉ ጉዞ ስናደርግ አማና ነው። የሰው ልጅ ከሁሉም በላይ አማናውን ጠብቆ በተሻለ ሁኔታ አባላቱን ማስደሰት ነው። ይህንን ደግሞ ሁላችንም ኢንሻአላህ ከአላህ ጋር ከፈጣሪ ጋር አሳክተን ይህንን ዛሬ ጀመርነውን ጅማሯችንን የምንደሰትበት ቀን ቤቱን ርክክብ አድርገን ቁርስ አንዷ ጋር፣ ምሳ ደግሞ አንተ ጋር፣ እራት ደግሞ አንዱ ቤት የምበላበትን ቀን ነው የምናፈቃው። አንድ ላይ እዚህ ማህበር ላይ ያላችሁ አባላቶች ትልቁን ነገር መያዝ ያለባችሁ እናንተ የወደፊት አብሮ ተጓዦች ናችሁ። ጉዟችን ገና ጅማሮ ነው። እዚህ ቤት እድሜ ከሰጠን 40፣ 50፣ 60፣ 70 ዓመት ልንኖርበት እንችላለንና ያለውን ነገር በመግባባት በመረዳዳት አንዱ ጋር ክፍተት ሲኖር አንዱ በመሸፈን አንዱ ጋር አቅም ሲኖር ለአንዱ በማገዝ በጋራ ተጋግዛችሁ አንድ ሰው እንደው በመሃል እንኳን ቢደክም እንደውኛ እንገዘው ጎረቤታችን የምንባባልበትን ቀጣይነት ያለው ጉዞን አብረን እንድንጓዝ ነው። ያው ሰዓቱም እንዳይልባችሁ ወሬውንም እንዳላበዛ የቡናውን ሴሬሞኒም በጥሩ ሁኔታ እየሄደ ሰዓታችሁን በዚህ ሁኔታ ልጠቀም ብዬ ነው። ባጭሩ ይህንን ይመስላል። እንግዲህ ነማል ሪል ስቴት እና ኢንጂነሪንግ በደሴና አካባቢ ስመጥር ነው። እስካሁን ድረስ የተሰሩ ስራዎችም ምስክሮች ናቸው። በታሪክ ለመጀመሪያ ጊዜም በደሴና አካባቢ ቅልቦች በማለት ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ልዩ ሜዳሊያ የተሰጠው ድርጅት ነው። አንድ ጊዜ ሞራል። እንግዲህ ይህን ያህል ካልኩኝ የመድረኩ ሰው ሙሃጅሩ መሐመድ ገፋ ገፋ እያደረገኝ ነው፣ በቃ ውረድ እያለኝ ነው። ትንሽ ግን አንድ ነገር ልጨምር። እዚህ ያላችሁ አብዛኛው ማህበር አባላት የኢትዮጵያ ነዋሪዎች አይደሉም። አብዛኞቻችሁ ተወካዮች ናችሁ። በውጩ ያለው የኢትዮጵያን ማህበረሰብ ትልቁ እንቅፋት እምነት ነው። ገንዘብ ይላካል፣ በተለያዩ ሰዎች ይበላል፣ በተለያዩ ማህበራት ተይዞ ለበርካታ ጊዜ ይቆያል። ያ ነገር እኛ በአረቡ ዓለም ለበርካታ አመታት ቆይተናል። እኔም ወደ 13 ዓመት ሙሃጅሩም ወደ 12 13 ዓመት በአረቡ ዓለም ቆይተናል። እያንዳንዱ ያለውን ክፍተት ሁኔታዎች በማጤን የተሻለ ነገር ይገባቸዋል። መቼም እንደው ልናገርና እንደው አንዳንድ ጊዜ ፈረጥረጥ ማድረግ እወዳለሁ። ደሴ አካባቢ ላይ እንዲህ አይነት ቦታ የሆነ ማህበር ቢይዝ ውጭ ያሉ ሰዎች ይጠቀሙ አይሉም። እርስ በርስ ነጋዴው ለነጋዴው እርስ በርስ ተነጋግሮ ይህንን ቦታ እንያዘውና ትንሽ አትርፈን እንደው ብር ብናገኝበት ነው የሚለው። ይሄ እኛ የኖርንበት ነው። በአረቡ ዓለም የሚኖሩ በኢትዮጵያ ውጭ የሚኖሩ ዲያስፖራ አካላት እንዲህ ያለ አይን የሆነ ቦታ ይገባቸዋል ብለን ያሰብነውም እኛ በራሳችን ውጭ ሆነን ስላየነው፣ ገንዘብም ወደ ኢትዮጵያ ልከን ስላየነው፣ በራሳችን የደረሰውን በእነሱ ላይም እንዳይደርስ በማሰብ ጭምር ነውና እዚህ ጋር ትልቁ አድቫንቴጅም ቀስ እያሉ እየሰሩ ቀደም ብለው በሚከፍሏት ትንሽ ብር የቤት ባለቤት ይሆናሉ። አንደኛ ሳያስቡት ገንዘባቸውን ሴቭ ያደርጋሉ። ነገ ድንገት ተይዘው ቢመጡ ይህንን ሸጠው ወደ ስራ ይገባሉ። ሁለተኛ ስደት አይሉም። ሁለተኛው ነገር ደግሞ አብዛኛው በአረቡ ዓለምም ሆነ በሌላው አካባቢ በህገወጥ ቤት በጣም በበርካታ ሁኔታ እየሰሩ እየፈረሰባቸው በቃ መና እየቀሩ ነው። ያንንም ለማስቀረት ያሰበ አሰራር ነው እየሰራን ያለ ነው። ይህ ብቻ አይደለም፣ ትላልቅ ፕሮጀክቶችን አቅደናል። ምናልባት ይህንን ስራ እየሰሩ የኛ አባል ከሆኑ ለነሱ ምን እናደርግ እያልን እየተጨነቅን ነው። የምንጨነቅበት ዋነኛው ምክንያት ነገ በሆነ ምክንያት ስራ ሊበላሽ ይችላል። በህመም ምክንያት ሊመጡ ይችላሉ። የሆነ ነገር ሊቆምባቸው ይችላል። ያኔ ግን ነማል ምን ማድረግ አለበት? ከወዲሁ እያሰበ ነው። ሀገር ሲገቡ ለራሳቸው ስራ የሚሰሩበትን ሂደቶች እያመቻቸ ይገኛል።
ከዛም በተጨማሪ ሌላኛው ነገር ያው ነማል በርካታ ጊዜ ስሙ ብዙ አይነሳም። የደሴና አካባቢ ማህበረሰብ ምናልባት የነበራችሁ ታውቃላችሁ። እዚሁ ከዚህ ሳይት ቅርብ ርቀት ላይ በሚገኘው ሉሲ ሆቴል ላይ የፋይናንስ አማካሪያችንን ዶክተር ሀውለት አህመድን አምጥተን ለከተማው ነጋዴም ስልጠና ሰጥተናል። አብሮ መስራትን፣ ማሳተፍን፣ ህብረትን የኔ የመሳሰሉትን ቀጣይ እንግዲህ ከተሳካልን ከሀገር ውጭም በመንቀሳቀስ ዶክተር ሀውለት አህመድ እንዲሁም ሌሎች የፋይናንስ አማካሪዎችን ይዘን በውጭ ሀገር ያሉ ኢትዮጵያውያን እንዴት ገንዘባቸውን መጠቀም አለባቸው፣ እንዴት ገንዘባቸውን ወደ ተግባር ማዋል አለባቸው፣ እስከ መቼ ነው ሰው ቤት ስራ፣ እስከ መቼ ነው ሰው ሀገር ላይ ስራ። ፍለፊታችንም እህታችን ዛራ ከዛው የመጣች ናት። እንግዲህ ለረፍት እዚሁ መሃላችን የማህበራችን አባል ናት። አብዛኛው የራሱን ህይወት መኖር ይፈልጋል። የራሱን ልጅ ስሙ ትምህርት ቤት መሸኘት ይፈልጋል። ይህንን ሳይት ባላ ፍቃድ ሰሞኑን ወደ ቁፋሮ እንገባለን። በዚህ 3-4 ቀን ውስጥ ስራዎች ይጀምራሉ። ያው እንደምትመለከቱትን ፈርሷል። ቀጣይ ጉዟችን ረጅም ነውና ሁላችሁም እዚህ የመጣችሁ አባላቶች ይህንን ሳይት ቶሎ ለመጨረስም ሁሉም በሚችለው አቅም ያቅሙን እንዲረባረብም በዛው አጋጣሚ ጥሬን እያስተላለፉ ንግግሬን ቋጫለሁ። አመሰግናለሁ። እሺ እጅግ በጣም አድርገን እናመሰግናለን። ክብራትና ክብራን እንግዶቻችን አሁን በማስከተል ወደ ቀጣዩ ፕሮግራም ነው የምንሄደው። ቀጣዩ ፕሮግራማችን ምናልባት ቢኒ ተዘጋጅቶ ከሆነ ሰርቲፊኬቶች ይኖሩናል። እንግዲህ ፈጠን የምንለው አርፍደን ስለጀመርን ነው። እነዚህን ሰርቲፊኬቶች የምንሰጠው በዚህ በማህበራችን እንቅስቃሴ ውስጥ የመጀመሪያም ቀዳሚ ተመዝጋቢዎች የሆኑትን እንደዚሁም ደግሞ በሂደት ውስጥ ግሩፕ አለን የምንነጋገርበት የምናወራበት። እዛ ግሩፕ ላይ ንቁ ተሳትፎ ያላቸው አባላቶቻችንን ነው። በነገራችን ላይ ይሄ ሳይት እና ሌሎቹ ሳይት ያው ፉክክር ላይ ናቸው። ሪፖርት ስናቀርብ አይ ቲንክ ይሄ ፕሮግራም አየር ላይ ሲውል የዚህ የመናፈሻ ሳይት አባላቶቻችን በ180 ፍጥነት እናሽከርክር ብለው እንደሚመጡ እርግጠኛ ነኝ። ምክንያቱም የሀይቁን ፕሮግራም ስናሳይ የመናፈሻዎቹ ለምን የኛስ ይላሉ። የመናፈሻዎቹን ስናይ ደግሞ የወሎ ዩኒቨርሲቲው እንደዛ ጥሩ የስራ ፉክክር መንፈስ ይታያል። በዚህ ፉክክር ውስጥ እንግዲህ ጥሩ እንቅስቃሴ ያደረጉትን ነው ሰርቲፊኬት የምንሰጠው። ምናልባት ኢንጂነር ተዘጋጅቷል። እሺ ኢንጂነር አሊ ነው ወደዚህ መጥቶ ሰርቲፊኬቱን የሚሰጥልን። እስኪ ወደዚህ ናና ለምን ሊሰጥ እንድታሰበም እንደዚሁ ገለጻ ያደርግልኛል ማለት ነው ኢንጂነር። እሺ አዎ ይሄ ወደ መጨረሻው ይሆናል ብዬ ያሰብኩ ፕሮግራም ነበር። አሁንም መሆኑ ጥሩ ነው፣ እንደውም ያነቃቃል። ዋናው ነገር ምንድነው እዚህ ላይ ቅድም አህመድ ወንድሜ አህመድም ተናግሮታል። በማህበርም ታሪክ ይሁን ባሉት እንቅስቃሴዎች ቀዳሚ ሆነን ማህበረሰቡን የሚጠቅም ነገር ይዞ መምጣት ነው። ቅድም አህመድ እንደውም አንዳንድ የምንጨርሳቸውን ነገር ጠቆም አድርጓቸዋል። እዚህ አባላቶቻችን ነገ ከነገ ወዲያ ሀገር ውስጥ መጥተው መኖር ቢፈልጉ እንዴት ነው ሰፖርት ልናደርጋቸው የምንችለው? ስራ ላይ እዚህ ህንጻቸው ላይ ውጭ በምን አይነት ልጅ ወልደው ራሳቸውን ህይወታቸውን ሰርቫይቭ የሚያደርጉበት ፕሮጀክት ይዘን መጥተናል። ይሄኛው ዛሬ የምንሰጣችሁ ምንድነው የጎልደን አባልነት ነው። ከአባሎቻችን ላይ ይሄ የጎልደን አባልነት ሰርቲፊኬት ነው የምንሰጠው። ይህ ሰርቲፊኬት በማንኛውም ጊዜ በማንኛውም ሰዓት የበዓል ቀንንም ጨምሮ ማንኛውንም አገልግሎት እኛ ጋር በፈለጉበት ሰዓት 24 ሰዓት በስልክም ይሁን በአካልም ተገኝተው ቅድም እንደተነገረው ፒያሳ 2 ቢሮዎች አሉን። ወደ 80 ካሬ የሚሆን እዚህም ወደ 80 ካሬ የሚሆን ሌላ ቢሮ አለን። ሁለቱም ላይ መጥተው መስተናገድ የሚችሉበትን ቀዳሚ የሚደረጉበትን ነው። ይህንንም ስንል በግንባታ ሂደት ወቅት ላይ ራሱ የፋይናንስ ችግር ያጋጥማቸው እንደ ነማል ሪል ስቴት እነሱን እኛ የፋይናንስ ሰፖርት የምናደርግበት ትልቅ የሆነ ሰርቲፊኬት ነው። ለ5 አባላቶቻችን ነው የምንሰጠው። ከነዚህ ውስጥ የመጀመሪያው በልዩ ተሸላሚ አንድ የሚኖረው መናፈሻ ሳይት ላይ የመጀመሪያ ገዣችን የሆነችውን አንድ በልዩነት አድርገናል። ሌሎቹ ምንድነው ከሚጠበቅባቸው መዋጮ፣ ወርሃዊ መዋጮ፣ ድንገተኛ መዋጮ ብለን ከጠየቅነው በፊት ቀድመው እያዋጡ እኛ በደንብ እንድንሰራ እንድንተጋ ነገ ከነገ ወዲያ የተሻለ
ለሌላውም አራያ ሆነው ስላገኘናቸው እነዚህን ሰዎች በምንድነው ሰፖርት ልናደርጋቸው የምንችል ብለን ይሄንን 4 አባሎቻችን እስካሁን ከተዋጣው 275 ሺህ ብር ይመስለኛል ለግንባታ እነሱ ግን 240 ሺህ እነዚህ አባላቶቻችን ግን ከ400 እና ከ500 ሺህ ብር በላይ ያዋጡ ናቸው። ገና ወደፊት ማለት ነው የ5 ወር የ6 ወር ቀድሞ የከፈሉ እህት ወንድሞቻችን ስለሆኑ በመጀመሪያ የምትሸለመው እህታችን ናት። መጀመሪያ የገባ ነው እንትኖቹን አንተ ተጠራለናል። አመሰግናለሁ። እንግዲህ እንደተባለው እነዚህ ሰርቲፊኬቶች ሲዘጋጁ ነማል ኢንጂነሪንግ ለእናንተ ካለው ክብር አንጻር ክሬዲታቸውንም ላለማሳጣት ነው። የመጀመሪያዋ ሰርቲፊኬት የምንሰጣት ለዚነት ኢማም ሙሀባ ነው። እስኪ አንድ ጊዜ በሞራል ተወካይ ካለ እሺ፣ ችግር የለም። እሺ፣ ዚነት ኢማም ሙሀባ ተወካይ እሺ፣ ና ዚነት ኢማም ሙሀባ እጅግ በጣም እናመሰግናለን። እሺ፣ አሚናት አሊ ሙሄ ተወካይ አለ? አሚናት አሊ ሙሄ ተወካይ ከሌለ አህመድ ይቀበልና ቢሮ ይቀመጣል ማለት ነው። ለከሪማ ኑሩ ጀማል ተወካይ አለ? ለከሪማ ኑሩ ጀማል። ለሙባረክ ሲራጅ ከበደ ለነጃት እሸቱ ኢብራሂም ተወካይ አለ? እየመጣች ነው። እሺ፣ ሞራል ስጥልን ባካችሁ። ኢንጂነር አሊንም እንደዚሁ በሞራል ሸኙልኝ። በጣም አመሰግናለሁ። ቴንኪዩ። እዚህ መካከላችን አንድ ሰው ባመሰግን ደስ ይለኛል። መድረኩን ስለያዝኩት ምናልባት አይናፋር ሊሆን ይችላል። እዚህ አልጥራውም። ወንድማችን ዘይኑ እዚህ ይታየኛል። ሸርፍ ተራ ነጋዴ ነው። እዚህ የኛ ማህበራችን አባል ነው። አሁን ቄራ ላይ የምናሳያችሁ ቤት ከሱ ነው የወሰድነው። ያው ዓላማችንን ያውቃል። ስለዚህ በጣም ተባብሮናል በጥሩ ሁኔታ። በዚህ አጋጣሚ ላመስግነው ብዬ ነው። እንግዲህ እንደተባለው አብዛኛው ከ80% በላይ የአረቡ ዓለም እና አውሮፓ አሜሪካ የሚኖሩ ሰዎች ናቸው። አህመድ እንዳለው ስደትን እናውቀዋለን። እዚህ ሲመጡ ምንድን ነው ልናግዝ የምንችለው? እኛ እዚህ መተን ሰርቫይቭ ለማድረግ ለመቋቋም ሞክረናል። አልሐምዱሊላህ። ቀጣይ ደግሞ የሚመጡትን እህቶች ወንድሞች ድጋሚ እንዳይሄዱ በተለይ የንብረት እንዲያፈሩ ንብረት ማፍራት ያልቻሉት ደግሞ የስራ ተፈጥሮላቸው ስራ እንዲሰሩ ምንድን ነው ማድረግ ያለብን የሚለውን ቁጭ ብለን አይተናል። አልሐምዱሊላህ ከስራና ክህሎት ሚኒስቴርም ጋር እንደዚሁ በመተባበር እየተመካከር እንገኛለን። ቀጣይ ከምንሰራቸው ግዙፍ ፕሮጀክቶቻችን ከነዚህ መካከል አንዱ ነው ይሄ። ስለዚህ በዚህ አጋጣሚ ይሄንን ቪዲዮ የምትመለከቱ የዚህ ማህበር አባላት በድጋሚ እንኳን ደስ ያላችሁ እንላለን። ቀጣይ መርሃ ግብራችን የሚሆነው ጉብኝት ነው። እንግዲህ የነማል ኢንጂነሪንግ የካምፓኒያችን ስራ አስኪያጅ ጋሽ መሐመድ መኪና እንደተዘጋጀ እየነገረኝ ነው። መኪና ተዘጋጅቶላችኋል። ደረስ ብለን ቄራ ሳይት እና ዩኒቨርሲቲ ሳይታችንን የተወሰነ አይተን እንመጣለን። እናመሰግናለን። ባጭሩ የነበረውን ሂደት አይታችኋል። እዚህ ሳይት ላይ የተሻለ ነገር ለማድረግ ምን የተሻለ ሀሳብ ከቤቱ እንፈልጋለን፣ እንዴት እናድርግ የሚለውንም በዙ አጋጣሚ ሀሳብ እየተለዋወጥን
እዚህ ጋር ቃለ ጉባኤ የሚይዝ ወንድማችን ናስር አለ። እያንዳንዱን ሀሳባችሁ እዚህ መዝገብ ላይ ሰፍርና የተሻለውን ሀሳብ ያው በጋራ ለመስራት በጋራ ለመዝለቅ ብዙ ሀሳብ ስላለን ወደ ሀሳብ እገባለሁ። እየተሰሩ ያሉ ስራዎችንም እንደው አስተያየት ብትሰጡንም ደስ ይለናል። አሁን ያየናቸው ሳይቶች በጣም ቆንጆ ናቸው። አንደኛ እኔ ያየነው የታዘብነው ነገር ቢኖር እጅግ ጠንካራና ብልህ የሆኑ ባለሙያዎች አሉ። በባለሙያ የሚታገዝ መሆኑን ያስታውቃል። አንደኛ የመረጣቸዋቸው ሳይቶች በጣም ጥሩ ናቸው። ሁለተኛ ሙያን በሙያተኛው እየተመራ ያለበትን ሁኔታ ነው ያየነው። እዚህ ጋር ያየነው ነገር ብሩ የት እንዳለ በተግባር ያየንበት ነው የመጀመሪያው። ለምሳሌ ደሴ ላይ ብዙ ማህበሮች አሉ። ብዙዎቹ ማህበሮች በአሁን ላይ ማህበር ሲባል ብዙ ሰው እየጠላ ያለው ገንዘቡ ይሰበሰባል፣ ምንም ስራ አይሰራም። ቢያንስ 10-15 ዓመት ያስቆጠሩ ማህበሮች ስለማቅ ነው። ይሄ ግን ትልቅ ስራ እንደተሰራና እነዚህን ውጣ ውረዶች ቢሮክራሲው እናውቀዋለን። እነዚህን ብዙ ውጣ ውረዶች ወርዳችሁ እዚህ ቦታ ላይ ይሄንን ማሳየታችሁ ትልቅ ነገር ነው። ሆኖም ግን እዚህ ላይ ደግሞ አንድ ነገር ብዬ የማልፈው ምንድነው የሚሰራ ሰው ይተቻል። ትችትን አትፍሩ። በቃ የሚተች ሰው ደግሞ ግብአት ነው የሚሆናችሁ። ያን ነገር ወደ ራሳችሁ ወስዳችሁ የሚሰራ ሰው እንደሚተች አውቀን ትችትን ሳንፈራ ትልቅ ስራ ሰርታችሁ ምንም ይሁን ምን እዚህ ቦታ ላይ የተሻለና ጥሩ ነገር እንጠብቃለን። ይሄን ጥሩ ነገር ሰርታችሁ እዚህ ላይ የምታሳዩት ነገር ለእናንተ ለዚህ ማህበርም ትልቅ የሆነ ቫልዩ አለው ብዬ ነው የማስበውና ከዛ አንጻር ያሉትን ነገሮች ትችት ሳፈሩ ወደፊት ቀጥሉበት። ለምን ሌሎች ማህበር ጋር እኛ ብዙ ማህበሮች አሉ 10 ምናምን ዓመት ያስቆጠሩ ዝም ብለው የተቀመጡ አሉ። ብሩ የት እንዳለ አናውቀው። እንደዚህ ያሉ ነገሮች ስላሉ በዛ ላይ ጥንቃቄ አድርጋችሁ ትችትን ሳፈሩ ትልቅ የሆነ ስራ ሰርታችሁ እዚህ ላይ የሆነ የተሻለ ነገር ማየት አለብን ነው የምለው። አመሰግናለሁ። አሁን ላይ ሂዳችሁ እያንዳንዷን ያያችኋትን እንቅስቃሴ እንድታዩ የፈለግነው ለዚህም መነሳሳት ግብአት እንዲሆናችሁ ነው። እናንተ ከሰጣችሁ መጠየቅ እኛ ደግሞ መስራት ግዴታችን ስለሚሆን ማለት ነው። እዚህ ሳይታችን እውነቱን ለማውራት እስካሁን ድረስ ካለን ሳይት ደረታችንን ነፍተን የምንናገርበት ሳይታችን ይሄ ነው። አይን የሆነ ሳይታችን ብለን ሰውም እየተሻማበት ያለ አሁን ላይ ስንት ቦታ ላይ እንደገባችሁ እናንተ ታውቃላችሁ። አሁን ላይ ቫልዩ ቢደረግ ምን ያህል ብር እንደሚሆን እናውቃለን። ሰው እየጠየቀን ስለሆነ እኛ አባላቶች ስለጨረስን እንጂ 2-3 እጣ ያለው ሰው አትርፎ እየሄደበት እያለ መሆኑን በተጨባጭ በአይንም እያየነው ስለሆነ ማለት ነው። ዛሬ ዋናው ነገር እናንተ ጋር እንደዚህ ዲስከሽን እንድናደርግ የፈለግንበት ልክ አስጨራሽ የሆነ ትግል አድርገን አሁን የወረቀት ስራ ሙሉ ለሙሉ ጨርሰን የኮንስትራክሽን ነው። እንደ ድርጅት ለኛ አቀበት ጨርሰናል። ቁልቁለት ላይ ነው ያለነው። ከዚህ በኋላ አቀበቱ ለአባላቶቻችን ነው የሚሆነው። አቀበቱን ግን አብረን ተጋግዘን ነው የምንወጣው እንጂ እነሱ ላይ መጣል አይደለም። ኮንስትራክሽኑ እየተገነባ ያለበትን ስታርቲንግ ፍሮም ቱዴይ ሁሉም ሰው መጥቶ ማየት ይችላል። ጥያቄም ካለው መጠየቅ ይችላል። ምንም እኛ የምንዘጋው የምንሰራውም የምንደባብቀውም ነገር የለም። ሁሉም መመራት ያለበት በህግና በደንብ ስለሆነ ግን አንዳንድ ደግሞ ከናንተም ከአባላቶች የማንቀበላቸው ባለማወቅም ይሁን በማወቅ የሚሰሩ ስህተቶች ግን በህግ አግባብ ነው የምንሄደው። ምክንያቱም 102 አባል ነው እዚህ ያለው። 102ቱንም አባል ቶለሬት ስናደርግ አይሆንም። እኛም ስራችን ይጓተታል። እዚህ ህግና ደንቡን እያስተካከልን እንሄዳለን። በምክር የሚታለፈው በምክር፣ በተግዛጽ የሚታለፈው በተግዛጽ፣ ቅጣትም ያለበት በቅጣቱ እያደረግን እንሄዳለን። መዋጮ ላይ የምንደራደርበት አይደለም፣ ምንም ነገር አይደለም። ግለሰቦች ካላዋጡ እኛ ከየትም አንጥተን አንገነባውም። ቅድምም ለማሳያ ያሳየ ነው። ለዛ ነው ከልምድ ቀደም ብዬ ደግሞ አውቀው የተሻለ ስራ እየሰራ እንደሆነ አውቃለሁ። ወሎ ዩኒቨርሲቲ ያለው ጋም በወክልና እንትን እምላቸውም አሉ። እዚህም ጋር እንደዚሁ ነው። ነማል ኢንጂነሪንግ በስራ የሚታማ ነገር የለውም። ነገር ግን ማህበርን ወይም ሪል ስቴትን የሚጎትተው ነገር ቢኖር ምንድነው መዋጮን ሁላችንም እንደ እንትናችን ችግራችንን ማስረዳት ይቻላል ብዬ አስባለሁ። ማለት በጣም የተጋነነ ችግር ካለ ያንን ከኦፊሱ ካሉ ሰዎች ጋር የተገናኙ መወያየት ይቻላል ብዬ አስባለሁ። ስለዚህ ማህበሩ ጠንካራ ሆኖ የሚፈለገውን ነገር የሚፈለገው ደረጃ ላይ ባታቀለለት ደረጃ እንዲደርስ ከተፈለገ የማህበሩ አባላቶች በሙሉ ርብርብ ይፈልጋል ብዬ አስባለሁ። ስለዚህ ነማል ኢንጂነሪንግ ከልምድም ጠንከር ያለ ስለሆነ እኛም ከጎኑ ቁመን ማገዝ የግድ ይለናል እና
በተቻለ መጠን ብናግዘው ብዬ አስባለሁ። ስለዚህ አመሰግናለሁ ነው ማለት ኢንጂነሪንግ ግን መጀመሪያ እድሉ ስለተሰጠኝ አመሰግናለሁ። ያየነው ነገር አሪፍ ነው ከመነሻው ጀምሮ። ግን እኔ እንደ ሀሳብ ያልተነሳ መናገር የምፈልገው ነገር ቢኖር ከአረብ ሀገር ያለ ሰው አልፎለት አይደለም አረብ ሀገር የሚሰራው። ስለዚህ 100 ብር አካውንት ላይ የሚቀመጥ ብር ካለ ገፍ አድርገን እንክፈለው ያለውን ብር ማለት ነው። ለምሳሌ አንድ ሰው 35,000 ብሩን አንስቶ ቢያጠፋው ተካዋለሁ ብሎ በእኛ አቅም መተካት አይቻልም። ግን ብሩ ዳይሬክትሊ አካውንታችን ላይ እንደገባ ብሩን አምጥተን ማህበሩ አካውንት ላይ እናስገባው። እከፍላለሁ ሲባል አንደኛ ከቤተሰብ ጋር መቆራረጥ አለ። ሁለተኛ ነገር ደግሞ እነሱ ያልፍልናል ብለው እዚህ ማህበር ገብተው ማህበሩም መጎተት አለ። ስለዚህ ሁላችንም እዚህ ያለነው ማህበረሰቡ ሙስሊም ነን። እንደ ሙስሊም ተሳስቦ ትናንትና ለተጎዱ ቤተሰቦቻችን እህት ወንድሞች፣ በተለይ እዚህ አባትና እናት ሳይ በጣም ደስ እያለኝ ነበር። አባትና እናት እንደ ልጅ በቃ ተቆርቁሮ አካውንት ላይ ያለውን ብር ወደ ማህበሩ ገብቶ ስራው ቢፋጠን የተቸገሩ አሉ የሚዘገዩ ወደ ኋላ ማለት ነው። እነሱን ይሸፍናል ብዬ አስባለሁኝ እንደ ሀሳብ እና ይሄንን ታሳቢ አድርገን አንዱ የጎደለውን ብር አንዱ ይሞላዋል። ያለው ብር አካውንት ላይ ከሚቀመጥ አንስተን ከፍለን ማህበሩ ቢሻሻል እና ስራው ቢፈጥን። ነገሮች አሁን እየጨመሩ ነው። እኛ አካውንት ላይ አስቀምጠን አይ ነገ ወሩ ይድረስ ብለን ከምንጠብቀው ወደ ማህበሩ አካውንት ገብቶ የሆነ ማቴሪያል ተገዝቶ ቢቀመጥ እሱ የተሻለ ሀሳብ ነው ብዬ ነው እኔ የማነሳው ማለት ነው። ያልተነሳ ነገር ይሄ ስለሆነ አብዛኛው ስለተገለጸ። ከዛ በተረፈ ግን ከአሁን ባየነው መንገድ እስከ መጨረሻ እንዳልቅ እንግዲህ በኢንሻአላህ እንጀምረዋለን። ላየሁት ነገር እኔ ከአቅሜ በላይ ነው፣ መግለጽም አልችልም ደስታዬን ማለት ነው። አሊ ሰይድን በአላህ ስም አላህ መጨረሻው እድገቱ ላይ አላህ እስከ መጨረሻው ድረስ ደህና ያድርግህ። በዚህ በትውልድ አገርህ ይሄን እድል አንጥተህ ለኛ ለወንድሞቻችን ለልጆችህ ያመጣኸው ነገር በጣም የሚያስደስት ነገር። ደስታዬን አሁን ባለቀስ ደስታዬ። ብዙ አባቶች አለን፣ ብዙ ወንድሞች አለን፣ ብዙ እህቶች አሉን በሰው ሀገር የቀለጡ በሰው ሀገር የቀሩ አረብ ሀገር ያሉ እህቶቻችን ልጆቻችን ወንድሞቻችን ለራሳቸው ሻማ ለሌላው ብርሃን ሆነው የሚኖሩ ልጆቻችን እህቶቻችን ብዙ እድል አሳልፈዋል ሳይጠቀሙበት። በእኛም ያለማወቅ በእነሱም ያለማወቅ ብዙ ነገር አልፏል፣ ብዙ ታሪክ አልፏል። ግን አሁን ዛሬ እኔ ይሄን መጥቼ ከአርሶ አደሩ ክፍል ይህን እድል ማየቴ እኔ በጣም ደስ ይላል። ይህን ራሱ ማየቱ የሰራችሁትን ስራ ያደረጋችሁትን ሁኔታ ማየቴ እኔ በጣም ትልቅ ነገር መስሎ ነው ይታይ እና አሁንም እስካሁን ልምዱ የለንም። ይቺን ያለችን ገንዘብ ይቺን የወር 35,000 ብር እንኳን እያመጣሁ መከፍላት እኔ ብዙ ፍርሃት እያደረብኝ ነበር እስከዛሬ። ለምን ልምዱም የለንም። ብዙ ሀሳብ ብዙ ችግር አልፎብናል እና አሁን ገንዘቡ አካውንታችን ላይ አለ እያለ ግን እንደዚህ ገፍተር አድርገን ለማስገባትና ለመስጠት ምንድነው መወሻሸቱ? ብዙ ፍርሃት አለን እስካሁን ልምዱ ስለሌለን ማለት ነው። ካሁን በኋላ ግን አየነው ማየት ማመን ነው። አየነው ሁሉ ነገር የተሰራው ነገር። ስለዚህ ያለንን ገንዘብ ፈሰስ እናደርጋለን። ደግሞ ይሄ ህንፃ ሲገነባ አለው የመጨረሻ ገደብ ውሉ ላይ አለ። ከዛ ገንዘብ ወዲያ አንከፍልም። እዚያ ድረስ ነው የምናጠናቅቀው። ያ ገንዘብ እስከሞላ ድረስ ለምን ያለኝን አካውንት ብር አንጥቼ ነገ ለምን አልከፈትረው? ድጋሚም ክፈል አልባልም። ያቺ ውል ሰነድ እዛች እስከምታልቅ ድረስ ይሄን መሸፈን ነው። ያለንን ገንዘብ አሁንም ፈሰስ እናደርጋለን። ወደፊት እናደርገዋለን፣ እንሰራዋለን። ይሄ ደግሞ ቤት ነው፣ መኖሪያ ቤት ነው። ብዙ ዱዓ የምናደርግበት፣ ብዙ ሶላት የምንሰግድበት፣ ብዙ ነገር የምናበረክትበት ቤት ነው። እኛም አባቶቻቸው የልጆቻችን አባቶች እዚህ ቤት ገብተን እንድንሰግድ እዚህ ቤት ገብተን እንድንኖር እድሉን ከአላህ እንለምናለን። እኛ ካለን በጀት ካለን ገንዘብ እናንተን ለማገዝ ወደ ኋላ አንልም። በዛ ላይ በዱዓ እንረዳለን፣ ዱዓ እናደርጋለን። መጨረሻችን ይመር ያምራል አላህ ጋር ሆነን እና በጣም ዛሬ ደስ የሚል ሁኔታ ነው ያየነው እና እህቶቻችን ወንድሞቻችን ይቅርታ ለራሳቸው ሻማ ለሌሎቻችሁ መብራት ብርሃን ያልኩት ሻማ ምንድን ነው ይነዳል ለራሱ ቀልጦ ያልቃል። ግን ምንም ለሌላው ግን ብርሃኖች ናቸው እነዚህ ልጆች አሁን በተግባር መጥተው ቤታቸውን በሰላም እንድታስረክቡን እንድናስረክባቸው ዱዓዬ ይሄ ነው። በሰፊው እኔ አመሰግናለሁ። አላህ ይስጥልኝ። ደሴ ብዙ ጊዜ እየተመላለስኩ ከሲስተሬ ጋር እዚህ ደረጃ አስመዝግበኝ ብላ ስትል ያው ጀም የሚባለው ላይ ብዙ አስፈራርቶ ብዙ ነገር ስለጠፋ በዛ ምክንያት
ደሴ እየገባሁ እሺ አስመዘግብሻለሁ እያልኩ ብርን ይዤ ስመላለስ ነበር። ለምን ብላችሁ ብትሉ የሰው ሀገር ሰው እንዴት ተብሎ ታምኖ ይሄ ሁላ ብር 750 ሺህ ብር ነው መጀመሪያ መግቢያችን። ያንን ነገር ለማድረግ ቺየም አላስመዘግብም አልኩ። 2 3 ተኮምቦልቻ ተመላልሼ ከዛ እሱ ጋር ተገናኘን። ወሎ ዩኒቨርሲቲ ይዞኝ ሄደ። አየሁ፣ ይሄንንም አሳየኝ። አየሁ። አልহামዱሊላህ ያንን ጨክኔ የሰጠው እሷም ደግሞ ወደ ሌላ ነገር ይመስላታልኩና ብሩን ላይ ነው ያለው። ዛሬ ላይ ግን እዚህ ደረጃ ደርሶ እየፈራሁ እየቸርኩ ነው ያን ብር ሰጥቼ ሄድኩት። መጨረሻ ላይ ግን ደስ አለኝ። ይዞኝ ሲሄድ ሲያዝናናኝ ሲያሳየኝም ማየት ማመን ነውና ደስ አለኝ። እዚህ ደረጃ ላይ ደርሳልኝ እህቴን እዚህ ይሄን ማግኘቷ በጣም ደስ ብሎኛል። ይሄንንም ደስታያን እንጃ እንዴት ብዬ እንደምገልጸው እና እናንተንም በርቱ፣ አላህ ይገዛችሁ። እኛንም እህቶቻችንንም አቅሙን ይስጠንም። የሚያስተማምን ስራ እየሰራችሁ ነው፣ ቀጥሉበት። ደስ ብሎኛል። ደስታችሁን በተግባር ጨርሳችሁ አላህ ያገናኘን እላለሁ። ባይዘዌ የማህበሩ አባል አይደለሁም፣ የሲስተር ነው፣ አንድ ነን። ግን እንደዚህ አልጠበቅኩትም ነበር። መስከረም ላይ ምናምን ብላችሁ ነበር መሰለና እንደውም ሲጓተት ምናምን ሌላ ነበር ያሰብነው እና ዛሬ በአይናችን አይተናል። ብዙ ማህበር አውቃለሁ እንደዚህ ወስዶ የሚያሳይ የለም ሀቅ ለማውራት እና ቴንኪዩ በጣም ብዙ ወንድሞቻችን ቴንኪዩ። ትክክል ነው። የሳይቱ አስፋልት ላይ ነው። ተወዳጅ ከሚባሉ ሰፈሮችም አንዱ ነው። የሚባሉት ሂደቶች አስፋልት ላይ ከመሆኑ አንፃር ሱቆችም ሆኑ ለተለያዩ ነገሮች አገልግሎት እንዲሰጥ ብናደርገው ለምንፈልገው አላማ ተገቢ ግብአት ይሆናል ብለን ከምናስበው ነገር አንዱ ይሆናል ማለት ነው። ስለዚህ እንደ ሀሳብ ከራሴ እንደ ግለሰብ ነው የምናገረው። እንደ ራሴ አቅማችን የሚፈቅደውን ነገር አድርገን ብንሰራው ጥሩ ተወዳጅ ይሆናል ባይ ነኝ ማለት ነው። ከዚህ በቀጠለ ያው የአባሉም ውሳኔ ሊሆን ይችላል። አመሰግናለሁ። አመሰግናለሁ። እያደረጋችሁ ያላችሁት ነገር ወይም በማህበሩ እየተደረገ ያለው ነገር በሙሉ በጣም የሚመሰገን ነው። ሁሉም እዚህ ያሉትም ሁሉም ገልጸውላችኋል። ድጋሚ እንትን አይደለም። አሁን ግን የሚገነባው ሊገነባ ያላችሁት እንትን በጣም ለኢንካም ጥሩ ነገር ይሆናል። ሰው መገንባቱ በጣም ጥሩ ነው የሚሆነው። ቴንኪዩ ስለምታደርጉት ነገር ሁሉ እናመሰግናለን። ሰዓት ስለሌለ ያው በእጅ ብልጫ እናድርገው። እዚች ፊት ለፊቷን ሴት ባኳ ምንም ግንባታው የማይደርስበት ቦታ ስለሆነ ፊት ለፊት አጥረነው ከምንቀመጥ ማህበሩ ገቢ ያገኘበት እንዲቀጥል ይሰራ የምትሉ እጅ በማውጣት ሀሳባችሁን ቁጠርልኝ። ቢኒያም አንድ ጊዜ ሞራል ለራሳችሁ። አብዛኛዎቻችሁ እንግዲህ ኦልሞስት 99% ጥሩ ሀሳብ ነው የተነሳው። በዚህ ሀሳብ ተስማምታችኋል። ፕሮግራማችንን ከመዝጋታችን በፊት ወንድሜ ሙሃጅሩም ሀሳብ ካለው። እሺ፣ አመሰግናለሁ። በዚህ አጋጣሚ ይህንን ቪዲዮ የምትመለከቱ ደሴና አካባቢው ወይ ሀይቅ ላይ በጣም ብዙ ጥያቄዎች አሉ። እጅግ በጣም ወሳኝ የሆነ ፕሮጀክት ቀጣይ ይኖረናል። ተዘጋጅታችሁ ጠብቁን ለማለት ነው። አሊዋ ቴንኪዩ። ይህንን የመናፈሻ ሳይት የማስጀመሪያ መርሃ ግብር ላይ ነው ያለነው። መጀመሪያ አካባቢ ወደዚህ ስትመጪ የነበረውን ሂደት አሁን ደግሞ ያለንበትን ሁኔታ እስቲ ምን ተሰማሽ? በደንብ እንገልጽልኝ። እሺ፣ አመሰግናለሁ። መጀመሪያ ወደ እናንተ ስመጣ የነበረው ሂደት ያው እንደምንሰማው የሆነ ማህበር ገባ፣ አጥሮ አስቀምጦታል፣ ብር በልተው ይጠፋሉ ምናምን ያን ልምድ ነበር እኛ ሞር የምናውቀው ማለት ነው። እኔም ወደዚህ ሲስተር ጠቁማይ ስመጣ የነበረው ሁኔታ በጣም ማጣራት ሳልመጣ ነው። ገና ስነሳ ራሱ ካርታና ፕላን አለው ወይ እሱን ታሳዩኛላችሁ ወይ ምናምን እያልኩ ሳጣራ ነበር። ሞር እስከ እናንተ ማንነት እስከ ሰዎቹ ማንነት ማን ነው የሚሰራው ማን ነው የሚገነባው ይሄ ሰው የት ሀገር ሰው ነው መነሻው እንዴት ነው እስከዚህ ድረስ ነበር ሲሄድ የነበረው ፍራቻ ማለት ነው። ግን አሁን ላይ ያው ለነበረኝ ፍራቻ ለጠየቁትም ጥያቄ መልስ ተሰጥቶኛል። ከጠበቅኩት በላይ ነው እንደውም እንዳውቀው ምናምን በተለይ ኢንጂነራሊን
ጭራሽ የአንድ ሀገር ተወላጅ እንደሆን ሁሉ እስከ መስማት የደረስኩት ማለት ነው። ያንን ስንሰማ አሁን ላይ ያለሁበት ስሜት ደግሞ 100% ሙሉ ኮንፊደንስ ነው ያለኝ። ሞር እንደውም አሁን ላይ የምመኘው ነገር ቢኖር ቢችሉና ያሉት ማህበር ላይ ያሉት ልጆች ቢልኩ ከ4 ዓመት በፊት ተገንብቶ እንደሚያልቅ ነው እኔ አሁን ላይ ራሴን የሚሰማኝ ማለት ነው። ምክንያቱም በእርግጠኝነት ያው እነሱ አሁን ያሉበት ነገር 35,000 ብቻ ምንዛሬ ላይ አይልኩም። ሲልኩ ግን ያንን የላኩትን ብር እኛ ይሄን ያህል እምነት ካለን ገፋ አድርገን ብንአወጣውና ብንሰጣችሁ ማቴሪያል እንኳን ተገዝቶ ቢቀመጥ ብዙ ወጪ ይቀንሳል። ነገና ዛሬ የሚገዛው ዕቃ አንድ ስላልሆነ እና ሞር አሁን ላይ እኔ የምለው ነገር ቢኖር እንደኔ ያልገባውን በደንብ ብታስረዱት፣ በደንብ ማንነታችሁን አሁንም አሳውቋቸው። በቃ ከዚያ በኋላ በእርግጠኝነት 4 ዓመት ድረስ እንደማይሄድም ስራውም ክፍያውም ነው እኔ እማሳምነው አሁን ላይ ማለት ነው። የሚሰማኝ ስሜት እንደዛ ነው። አመሰግናለሁ። እሺ ዛሬ እንግዲህ የማስጀመሪያ መርሃ ግብር ላይ ነው ያለነው። ወሎ ዩኒቨርሲቲ ሳይታችንን ሄደሽ አይተሽዋል። እዚህም ደግሞ በ60% ቅድመ ክፍያ ያለቁ ቤቶችን እያስረከብን ነው። ነማር ሪል ስቴት እየሰራ ያለው ነገር ማህበረሰብን የቤት ችግርን መቅረፍ ነው አንዱ ተግባር። የተለያዩ መንገዶችንም ወደፊት እንከተላለን። ባየሽውስ ምን ተሰማሽ? ዩኒቨርሲቲ ሳይቱም እንዲሁም ደግሞ እዚህ ያለቀው የቄራ ሳይታችን ላይ ምን ያየሽው ነገር አለ? ካየሁት ነገር ወሎ ዩኒቨርሲቲ ላይም ሆነ ቄራ ላይ ካየሁት ነገር ያው ቃልን በተግባር የሚለው ነገር ከዚህ የመነጨነ የሚለውን አምኛለሁ። ከዛ ሲቀጥል ሞር ቄራ ላይ ያየሁት ደግሞ ብንችል ብንገዛው አይነት ነገር ነው የተመኘሁት። እስከዚህ ድረስ ነው። ምክንያቱም የቦታ አመራረጣችሁ ያለው ቦታ ጸጥታው፣ ለኑሮ የሚመቸው ነገር፣ ለልጆች ለሁሉም ነገር ያለው ምቾት የቄራውንም ሲታይ ያው ከዚህ በላይ ሀሳብ እንዳመጣ የሚያደርግ ቦታ ስለሆነ ማለት ነው እና አሁን እስካሁን ላላችሁበት በጣም ደስ ይላል። ከዚህ በላይ ደግሞ ለማየት ነው የምመኘው። አመሰግናለሁ። እንግዲህ ያው በጣም እናመሰግናለን እህታችን። መጀመሪያ አካባቢ በደንብ ጠይቃን የገባች እህታችን ናት። ዛሬ ላይ አይታ ያው እኛ ስራችንን እንሰራለን ስለኛስ ሌሎች ይናገራሉ ባልነው መሰረት ይሄ ነው እየሰራን ያለን። ማን ልበል ስሞትን? ከየት ነው የመጡት? ሁሴን አሊ ይባላለሁኝ። ተወራኢሉ ነው የመጣሁት። በጣም አላማችሁ ደስ ይላል፣ የሚያስደስት ነው። አላህ ያበርታችሁ፣ አላህ ይገዛችሁ። ሁላችንም ተጋግዘን ይሄንን ድርጅት እናወጣዋለን ኢንሻአላህ ቢኢዝኒላህ። አላህ ይገዛችሁ። አዎ እንግዲህ ዛሬ ይሄ የማስጀመሪያ መርሃ ግብር ነው። እስከ ዛሬ ድረስ የሰነድ ጉዳዮች ምናምን የሚያስፈልጉ ቅድሚያ ስራዎች ሙሉ ለሙሉ አጠናቀናል። አሁን ላይ ለቁፋሮ ሬዲ ነው። ከዚህ በኋላ በዚህ 2-3 ቀን ውስጥ የሚሰሩ ስራዎች ወደ ፈንክሽን የሚገቡበት ነውና ሌሎች ሳይቶችንም ጎብኝታችኋል። ደው አሰራራችን በዚህ ቅርብ ጊዜ እየተሰሩ ያሉ ስራዎችን ማየታችኋልና እንዴት አያችሁት? ማህበር ሲባል ምንድን ነበር የምታስቡት? ማህበር ሲባል እኛ የምናስበው ወላሂ የሰው ብር የሚበላ የሚያጭበረብር ነው። እኛ በተለይ ወንድሞቻችን ናችሁ። ሁላችንም በስደት ነው የኖርነው። እኔም ሳውዲ አረቢያ ነበርኩ በፊት። ስደትን እናውቀዋለን። ለስደተኛ እንረዳለን እናግዛለን ብላችሁ ራሳቸው ብሩን አውጥቶ ሳይሆን መስራቱ እርዳታ ማለት ነው ይሄ እና ስለዚህ ወንድሞቻችን ናችሁ። አልহামዱሊላህ ወደፊትም አላህ ያበርታችሁ። እሺ እንግዲህ ያው አሁን እየሰራን ያለነው ስራ እዚህ ማህበር ላይ ትልቅ ፕሮጀክት ነው። ይሄንን የመሰለ ቦታውንስ እንዴት አዩት? መሀል ከተማ ላይ መሆኑን ቦታው በጣም የሚያስደስት ነው። በጣም ጥሩ ደረጃ ላይ ነው ያለው። ደስ ብሎናል በእኛ በኩል። እሺ አመሰግናለሁ። እሺ መልካም። ይሄንን ዛሬ እንግዲህ የዚህ የሳይት የማስጀመሪያ መርሃ ግብር ላይ ነው ያለነው። ደስ በሚል ሁኔታ ያው መርሃ ግብሩን በውይይት የተሻለ ሀሳብን በማምጣት ያው ህዝቡም የተስማማበት ሀሳብ አለ። እንዴት አያችሁት? አሰራራችን ምርጥ ነው። በጣም የሚያስደስት ነው። መጨረሻውን ያሳምረው። እናንተም ያቀረባችሁት ነገር በጣም ተደስተንበታል። ኢንሻአላህ ወደፊት ያለውን ነገር ደግሞ ታላህ ከተዱዓ ጋር ያረግን ምን ጠብቀው ይሆንልናል ኢንሻአላህ። ይዟችሁ ያው መጀመሪያ ላይ እዚህ ቦታ ላይ ልትገቡ ስትመጡ ቤቶቹ አልፈረሱም ነበረ። ቦታውም ያን ያህል እንደዚህ አሁን ስታዩት እንዴት ነው? ከቦታ አመራረጥ ሁኔታ ምን ይመስላል? ከምንም በላይ አይን የሆነ ቦታ ነው። እኛ እስከዛሬ ድረስ እኔ መጥቼም አሁን በአካል መጥቼም አላየሁትም ነበር። አሁን ግን መጥቼ ስላየሁት በጣም ነው የተደሰኩት። እኔ እንኳን ባልተቤቴ ናት የገባችው በጣም እንኳን በእናንተ አይደለም በሷ በባልተቤት እንኳን ኮርቼባታለሁ። ከምንም በላይ ያስደስታል።
ያበርታልን ነው የምንለው። እናግዛችኋለን ባለን አይዟችሁ። ሰይድ ዩሱፍ ዛሬ እንግዲህ እዚህ ተገኝተሃል። እንዴት ነው? እንዴት አየኸው? አይ መጀመሪያ 750 ሺህ ብር ስንከፍልና አሁን ያለው ልዩነት በጣም ማሻአላህ ነው። አላህ ይገዛችሁ። በተረፈ ስራችሁን ጠንክራችሁ እንድትሰሩ ነው አደራምለው። እንደ ባለሙያም በአዲስ አበባ አስመላሽና ልጆቹ ባማኩን የመሳሰሉት ሰርቻለሁ እንደ ሙያም ማለት ነው። እንደ ባለሙያም አልহামዱሊላህ ነው የምለው። እንትናንም አይቼዋለሁ። ይሄም አልፈረሰም ነበር የዛን ሰዓት ስመጣ። አብሽሩ በርቱ ነው የምለው። አላህ ይክዛችሁ። ያሲን መሐመድ ወንድማችንም የዚህ የማህበራችን አባል በነገራችን ላይ ያው ብዙዎቹን የዚህ የማህበር አባላቶችን ሂደቶች አረሳም። ያሲን አየ እንደውም ልጁ ተሸላሚ መሆን ሁሉ አለበት። ባየ በ30 ደቂቃ ውስጥ ወደ ክፍያ ገብቶ ውል የፈረመ ወንድማችን ነው። እንዴት አየው ዛሬ? መጀመሪያው ስታየው ብዙ ነገር አለ። ማህበር ሲባል ፍራቻዎች አሉ። ወደ ስራ ይገባም አመት 2 አመት 3 አመት ይቆያል። የተለመደው አካሄድ እንደዛ ነውና አሁን እንዴት አየው? እኔ በጣም ደስ በሚል ሁኔታ ነው ያየሁት። በአሁን ሰዓት ላይ ያው እንኳን ያለም ይሄን ሂደት ለማካሄድ አይደለም መታወቂያ ለማሰራት እንኳን በመንግስት መስሪያ ቤት ትንሽ ከበድ የሚልበት ሰዓት ላይ ነው ያለነው። ግን ይሄ በአጭር ጊዜ ተራዘም የምንልበት ጊዜ አይደለም። በአጭር ጊዜ ይሄ በማሳካቱ እኔ በጣም ነው ከአቅሜ ደስታዬን ለመግለጽ እንፈልገው። ያው ጠንክረን ከጎናችሁ ቆመንኛ ደግሞ ይሄን ነገር ከግብ ማድረስ አለብን ብዬ ነው የማስበው። የሚፍረከረኩቶችና ወንድሞች መጠንከር አለባቸው። በቃ አላማቸውን ከግብ ማድረስ አለባቸው ብዬ ነው የማስበው። አሰላሙ አለይኩም። እዚህ ጋር ከጎን የምትመለከቱት ወንድሜ ደግሞ ማሜ ቲዩብ ይባላል። ያው ኑሮውን በተባበሩት አረብ ኤምሬት በዱባይ አድርጎ የካርጎ ስራዎች ላይ ያለ ወንድማችን ነው። ዛሬ ይህንን የመናፈሻ ሳይታችን የማስጀመሪያ መርሃ ግብር ላይ ተገኝቶ ያለውን ሂደት ተመልክቷል። የአባላቱንም ሞራል ያለውን ስሜት ለኛ ምን አየህ? ምን ተመለከትክ? እሺ አመሰግናለሁኝ። ያው እኔ ሲጀመር ከሀይቁ ጀምሮ በጣም የተገራረምኩበት ሳይት ነው። እዚህ ጋር ግን እስካሁን ያላየሁት ለየት ያለ ይሄ ሻወር ምን ያላችሁት ሾሪንግ በወዳ የተሰራው በጣም ውጭ ነበር ያየሁት። እሱን ዱባይ ላይ ይጠቀሙታል። በተለይ ህንጻና ህንጻ መካከል እንትን ሲል ያ ከባድ ስራ ነው። ክረምት ላይ አይ ቲንክ ላይቭ ላይ ባንተም ላይ ብያየ ነው ነበረ እንዴት እንደሚያታክስ በአንድ ቀን አንዷ ማሽን ስንት መቆፈር እንደምትችል ሁሉ እያየን ነበረ። አድካሚ የሚባለው እንደዚሁም ባለሙያዎች ሲገልጹ እንደሰማሁት ከሆነ 35% አድካሚው የኮንስትራክሽን መሬቱ ላይ ነው ማለት ነው። ለኔ ግን እሱ ሳይሆን አድካሚው ማለት ስራውን መጀመሩን ስራው ከተጀመረ በኋላ የማይወጣ አቀበት የለም ብዬ ነው ማምነው። እንደኔ ነማል ሪል ስቴት እየሰራ ያለው በጣም የሚገርምና ይበል የሚያሰኝ ነው። ወደፊት ከነማል ጋር የሚኖራችሁ ቆይታ አስደሳች እንደሚሆን ምንም ጥርጥር የለኝም ብዬ ነው የማስበው። እኔ ባየሁት ልክ ማለት ነው። የሚገርም ስራ ነው እየሰሩ ያሉት። መጀመሩ ብቻ ለኔ በጣም ሰርፕራይዝ ነው። እሺ እንግዲህ ያው ዛሬ የማስጀመሪያ መርሃ ግብሩን ነው እያየን ያለ ነው። ቀጣይ ከማሜ ጋር ያሉ ሳይቶቻችን ላይ ወሎ ዩኒቨርሲቲም እየተከታተለ ያለ ነው። በአካል ደግሞ ቦታው ላይ ሄዶ ያለውን ስራ እየተመለከተን ቆይታ የምናደርግ ይሆናል። ከማሚ ጋር ያለኝን ቆይታ እዚሁ የማጠናቀቅ ይሆናል። ሌሎች እንግዶች ካሉ ሌሎች እንግዶች ጋር ቆይታ አደርጋለሁ። አሁን ዛሬ እዚህ ኢትዮጵያ መጥተሃል፣ ኢጃዛ መጥተሃል። ሳይቱን አሁን ገና እያየኸው ነው፣ የመጀመሪያ ነው። ያው መጀመሪያ ሲታይ በቤቶች ምናምን ስለነበሩት ትንሽ ነበር የሚመስለው። አሁን እንዴት አየኸው? ወላሂ ሀቂቃ ሳይቱ ያው ማኛ የሆነ ቦታ ነው። ሁለተኛ ደረጃ ደግሞ ስፋቱ ያው ትልቅ ነው። እኔ እንደዛ አልጠበቅኩትም እና ያው እኔ አሁን ልናገር የምፈልገው ያው ዞሮ ውጭ ያሉ እህት ወንድሞች ያው እንግዲህ ያለው ሁኔታ ታውቃለህ፣ አትኖርህበታል። ስለዚህ እናንተ በቃላችሁ መሰረት ያው ቃላችሁን ተግባራዊ አድርጋችሁ እኛም ጠንክረን በተባልነው ሰዓት ገንዘባችንን አስገብተን ያው በክብር እንጨርስ ነው። ያው ሌሎችንም ሳይቶች እያየን ነው እንግዲህ ያው ሚዲያ ላይ እያንዳንዱን ነገር ላይቭም ስለምናስተላልፍ የስራ ሂደቶችንም እያያችሁ ነበርና የወሎ ዩኒቨርሲቲ ሳይት መቼ እንደጀመርን አይታችኋል። ረመዳን መጨረሻ አካባቢ ነው ማስታወቂያ የጀመርነው። ከዛ ከረመዳን በኋላ በደንብ እየገፋን መጣን። አሁን ላይ ስታዩ ምን ተሰማ? በእርግጥ እኔ አሁን አርፍጄ ነው የመጣሁት። የወሎ ሳይትን ያው በሚዲያ ነው እንጂ በአካል አላየሁትም። ነገር ግን ሌሎች ካዩትና ሄደው ከጎበኙት አኳያ ሳይ በጣም ደስ ብሎኛል። እና አሁንም ቢሆን እናንተ ስራችሁ በጣም ደስ የሚል ነው። ጠንክሩ።
እና ጥሩ ነው ነው የምለው። የምናሻሽለውም ነገር ካለ ይቻላል ሀሳብ መስጠት። ይሄን አሻሽሉ፣ ይሄን አስተካክሉ፣ ይሄን ብታደርጉልን እንደገና ደግሞ እስከዛሬ ድረስ እንደዚህ አይነት እድል ባለመምጣትም ብትወቅሱንም መውቀስ ትችላላችሁ። ወላሂ ሀቂቃ የሚወቀስ ነገር የላችሁ። ምንም እኔ እስካሁን ከሰማሁትም ካየሁትም አንድ መጥፎ ነገር አላየሁም። እናንተ እንግዲህ ቃል በተግባር ነው ብላችኋል። ቃል በተግባር እንግዲህ ውጤቱን አላህ ያሳየን ነው ብለው እና ምንም ይወጣላችሁ ነገር የለም። እናመሰግናለን። ይሄው ነው እንግዲህ መልእክቴ። እሺ ቴንኪው፣ አመሰግናለሁ።